ማንም እናንተን ለመጠበቅ አይመጣም። ወላጆቻችሁ አይመጡም፣ ጓደኞቻችሁ አይመጡም፣ አለቆቻችሁ አይመጡም፣ እንዲሁም መንግስታችሁ አይመጣም። የተሻለ ህይወት የምትፈልጉ ከሆነ፣ ስኬት የምትፈልጉ ከሆነ፣ ሰላም የምትፈልጉ ከሆነ፣ እንዲሁም ነፃነት የምትፈልጉ ከሆነ ራሳችሁን የምትገነቡት ራሳችሁ ናችሁ። ምክንያቱም መራር እውነታ ዓለም ለእናንተ የምታበድረው ምንም ዕዳ ስለሌላት ነው። ነገር ግን እናንተ ያላችሁ ሁሉ ሰጧታላችሁ። የምንኖረው ከእንቅልፋቸው ባልነቁ ህልም አላሚዎች በሞሉባት ዓለም ውስጥ ነው። ሁሉም ስኬት እንደሚፈልጉ ያወራሉ። ነገር ግን ጥቂቶቹ ብቻ ብቻቸውን ሆነው ደባሪ ህመም የተሞላበት ቢሆን እንኳን ህልማቸውን ያሳኩታል። አቅማችሁን የሚያሳውቃችሁ ሰውን እየጠበቃችሁ ሊሆን ይችላል። ትክክለኛውን ሰዓትና ትክክለኛውን እድል እየጠበቃችሁ ይሆናል። ነገር ግን አድምጡኝ፣ ማንም አይመጣም። ስኬታቸውን መጥራት አለባቸው። ኢላማችሁን አልማችሁ መምታት አለባችሁ። የራሳችሁ ጀግና ራሳችሁ ብቻ ናችሁ። አንዴ ሁሉም በአንተ ላይ መሆኑን ከተቀበልክ ማንም የማያቆም ትሆናለህ። ሞቲቬሽን ውሸት ነው። አንድ አነቃቂ ቪዲዮ ተመልክቶ መገንዘብ ቀላል ነው። ነገር ግን ቪዲዮ እንዳለቀ ሁሉም ነገር ይጠፋባችኋል። እንደ እውነቱ ከሆነ ዲሲፕሊን ሞቲቬሽንን በየሰዓቱ ይመታል። መቼም ዝግጁነት አይሰማችሁም። መጀመር ብቻ ያስፈልጋችኋል። አሸናፊዎች የሚገነቡት በዚህ መንገድ ነው። በማይፈልጉበት ጊዜ እንኳን ማድረግ ያለባቸውን በማድረግ እውነታው መታገል አለባቸው። እድገት ያማል፣ ለውጥ ያማል። ነገር ግን ከህመሙ በኋላ መቼም የማይጠፋ ደስታ ይመጣል። በየሰዓቱ ህይወት ትሰባብራችኋለች። እናንተ ግን በጥንካሬያችሁ መሸሸግ አለባችሁ። የተሳካላቸው ሰዎች እድለኞች አይደሉም፣ በጦርነት የተፈተኑ ናቸው። ስለዚህ ከህመም አትደበቁ። ከተጠቀማችሁበት ድግመታችሁን ይሞላላችኋል። ምክንያቱም ህመማችሁ ጠንካራ ለመሆን በሂደት ላይ እንደሆናችሁ የሚያሳይ ጠንካራ ማስረጃ ነው። ሁኔታዎችን መውቀስ አቁሙ። አንድ ሰው ህይወታችሁን እንዲያስተካክል መጠበቃችሁን አቁሙ። ከዚህ ሰዓት ጀምሮ ለሚሆነው ነገር ሁሉ ተጠያቂዎቹ ራሳችሁ ናችሁ። ይህንን አንዴ ከተረዳችሁ ኃይላችሁን ትመልሳላችሁ። የአየር ሁኔታን መቆጣጠር አትችሉም። ሌሎች ሰዎችን መቆጣጠር አትችሉም። ግን እንዴት ምላሽ እንደምትሰጡ ሁል ጊዜ መቆጣጠር ትችላላችሁ። ደካሞችን ከማይቆሙት የሚለየው ያ ነው። ማንም ሊያድናችሁ አይመጣም። ግን ራሳችሁን ማዳን ስትጀምሩ እያንዳንዱን ነገር ትገነዘቡታላችሁ። ልምዶችን ገንቡ፣ ጥንካሬን ገንቡ፣ በራስ መተማመንን ገንቡ፣ ዲሲፕሊንን ገንቡ። በየቀኑ ወይ ራሳችሁን እየገነባችሁ ነው ወይም ደግሞ ራሳችሁን እየሰበራችሁ ነው። ማጽደቅ አያስፈልጋችሁም። ጭብጨባ አያስፈልጋችሁም። የሚያስፈልጋችሁ ወጥነት ነው። ደረጃ በደረጃ፣ ልምድ በልምድ፣ ልማድ በልማድ፣ ውሳኔ በውሳኔ የራሳችሁን ጠንካራ ማንነት የምትገነቡት ራሳችሁ ናችሁ። አንድ ቀን ይህንን የራሳችሁን ጠንካራ ስሪት መለስ ብላችሁ ትመለከታላችሁ። ዝምታን የተቃወመው፣ ለመተው ፈቃደኛ ያልሆነው፣ ማንም ሳያምነው እሱ ግን የቀጠለውን ትልቁን ማንነታችሁን አመሰግናለሁ ይላችኋል። ምክንያቱም የጠንካራ ማንነታችሁ ካለማንም እርዳታ የገነባችሁት ነው። አሁን የእናንተ ሰዓት ነው። በደስታ ቁሙ፣ ራሳችሁን ተቆጣጠሩና ህይወታችሁን በፈለጋችሁት መንገድ ቅረጹት። ውድ የፒንሳ ቤተሰቦች የዛሬውን ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። ላይክ በማድረግ ምስጋናችሁን ለግሱኝ። እንዲሁም ለፒንሳ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀኑ የስኬት እንዲሆንላችሁ ተመኘው። በሌላ ቪዲዮ እስከምንገናኝ ቸር ያቆየን።